ዛሬ ዓለማችን እውነትና ሐሰት በተደበላለቁበት ምስቅልቅል ውስጥ ትገኛለች። በዚህ ሁሉ መከራ መሃል ግን የረሱል ሰለላሁ ዐለይሂ ወሰለም ትንቢት እንደ ንጋት ኮከብ ጎልቶ ይታያል። ይህ ትንቢት ስለ ሰው ልጅ ታሪክ ወሳኝ ምዕራፍና ስለ በኒ እስራኤል ፍጻሜ በዝርዝር ይነግረናል። የዚህ ታላቅ ፍልሚያ ማሳረጊያ ደግሞ በበይተል መቅዲስ ምድር ይሆናል። ነቢይ ሰለላሁ ዐለይሂ ወሰለም እንደገለጹልን ያ ቀን ሲመጣ ድንጋዮችና ዛፎች እንኳ አንደበት አውጥተው መናገርም ይጀምራሉ። አንተ ሙስሊም ሆይ፣ አንተ የአላህ ባሪያ ሆይ፣ እነሆ አንድ አይሁድ ከበስተጀርባዬ ተሸሽጓል፣ ናና ቅጣቱን ስጠው እያሉ ይጣራሉ። ነገር ግን አይሁዶች ዛሬ በብዛት የሚተክሉት ገርቀድ የተባለው ዛፍ ብቻ ምስጢራቸውን አይገልጥም። ምክንያቱም የአይሁድ መገለጫ ዛፍ ነውና። እነሱም ቢሆኑ በዚህ ዘመን ይህንን ዛፍ በብዛት በመትከል ላይ መሆናቸው ከማያመልጡት ዕጣ ፈንታቸው ጋር ለመጋፈጥ እያደረጉት ያለውን የከንቱ ጥረት ያሳያል። ይህ ትረካ የአንድ ዘመን ማክተሚያና የሌላው ዘመን መጀመሪያ ብቻ ሳይሆን የነቢይ ሰለላሁ ዐለይሂ ወሰለም እውነተኝነትና የአላህ ቃል ኪዳን ፍጹም የማይታጠፍ መሆኑን የሚያረጋግጥ ሕያው ምስክር ነው። ታዲያ ይህ ፍጻሜ እንዴት ሊሆን ይችላል? የበኒ እስራኤል የመንግስታቸው ጥንካሬና የዘመኑ ግርማቸው በዚህ ትንቢት ፊት እንዴት ይረግፋል? አላህ ሲህችን የአይሁድ ሕዝብ ለምን ረገማት? ሰሒህ የሆኑ ሐዲሶች እንደሚጠቁሙት የአይሁድ የመጨረሻው ጦርነት የሚካሄደው በበይተል መቅዲስ አሊያም በኢየሩሳሌም ምድር ነው። በዚያች ምድር ዛሬ አይሁዶች የገርቀድ ዛፍን በብዛት መትከላቸው የነቢይ ሰለላሁ ዐለይሂ ወሰለም ንግግር እውነት መሆኑንና ፍጻሜውን መቃረቡን የሚያሳይ ትልቅ ምልክት ነው። ነቢይ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሙስሊሞች አይሁዶችን እስካልተዋጉ ድረስ የቂያማ ቀን አትቆምም። ሙስሊሞች አይሁዶችን ይገድሏቸዋል፣ አይሁድም ከድንጋይና ከዛፍ ጀርባ ይሸሸጋሉ። ድንጋዩም ሆነ ዛፉ አንተ ሙስሊም ሆይ፣ አንተ የአላህ ባሪያ ሆይ፣ እነሆ አንድ አይሁድ ከኋላዬ አለ፣ ናና ግደለው ይላል። ነገር ግን የገርቀድ ዛፍ አይናገርም፣ እርሱ የአይሁድ ዛፍ ነውና። ኢማም ነወዊ እንደገለጹት ገርቀድ ማለት በኢየሩሳሌም ምድር የሚበቅል እሾሃማ የዛፍ ዝርያ ነው። በዚያም በኢየሩሳሌም ምድር አይሁዶች በሙስሊሞች እጅ ይቀጣሉ። በዚያ ወቅት ሙስሊሞች በምድር ላይ የበላይነትንና ጥንካሬን የሚያገኙበት፣ የአላህ ባሪያዎችንም አይሁዶች በምድር ላይ ካስፋፉት ጥፋትና ርክሰት የሚያነጹበት የድል ቀን ይሆናል። ዛሬ እነዚህ በደለኞች በትዕቢት ቢገሰግሱም፣ በምድር ሀብትና ንብረት ላይ የበላይነታቸውን ቢያሳዩም፣ አላሁ ሱብሓነሁ ወተዓላ በየዘመናቱ መራራ ቅጣትን የሚቀምሱባቸውን ኃይሎች በእነሱ ላይ ይልክባቸዋል። ቁርአንም ይህንን ሐቅ እንዲህ ሲል ያረጋግጣል፣ ጌታህም እስከ ትንሣኤ ቀን ድረስ መጥፎ ቅጣትን የሚያቀምሷቸውን ሰዎች በእነርሱ ላይ በርግጥ እንደሚልክ ባስታወቀ ጊዜ የሚሆነውን አስታውስ። ሰደቀላሁል ዐዚም። ታሪክም ለዚህ ሕያው ምስክር ነው። እነዚህ በደለኞች በምድር ላይ ጥፋትንና ርክሰትን ባስፋፉ ቁጥር አላሁ ሱብሓነሁ ወተዓላ ክብራቸውን የሚያዋርድና ኃይላቸውን የሚገታ ኃይልን ይልክባቸዋል። ይህ ሁኔታ እስከ ቂያማ ቀን ድረስ ያለ መቋረጥ የሚቀጥል መለኮታዊ ሕግ ነው። በእርግጥም የዚህ ሁሉ መጨረሻ እውነትን ለሚከተሉ ሙስሊሞች ድልን፣ ለጠላቶቻቸው ደግሞ ውድቀትን የሚያጎናጽፍ ይሆናል። ድል የሐቅ ነው። እውነትም በእርግጥ አሸናፊ ናት።